እንዴት ናችሁ ልጆች? ሰላም ናችሁ? እኔ በጣም ደህና ነኝ። ዛሬም እንግዲህ እንደተለመደው በጣም ቆንጆ ተረት ይዤላችሁ መጥቻለሁ። የዛሬ ተረት ርዕስ ደረባ ደረብራባ ይሰኛል። እንጀምር አይደለ? ዝግጁ ናችሁ? በጣም ጥሩ። ተረት በአንድ ሀገር የሚኖር አንድ ንጉስ ነበረ። ይህ ንጉስ ውሸት በጣም ይጠላ ነበረ። እናም አንድ አዋጅ ያስነግራል። በዚህ ሀገር የሚኖር ሰው ውሸት ሲናገር ከሰማሁት እገላለሁ ወይም እንዲገደል አደርጋለሁ ብሎ አንድ አዋጅ ያወጣል። በዚህም ሁሉም ሰው እውነት ብቻ ማውራት ይጀምራል፣ እንዳይገደል ፈርቶ ማለት ነው። ነገር ግን አንድ ገበሬ ነበረ። ያ ገበሬ በጣም የሚወዳት አንድ ልጅ ነበረችው። ተሳስቶ አንድ ቀን ውሸቱን ልጄ እኮ ጥጥ ቢሰጣት ወደ ወርቅነት የመቀየር ችሎታ አላት ብሎ ለሀገሩ ሰው ይዋሻል። ይህንንም የሰሙት ሰዎች ይህንን ወሬ ወስደው ለንጉሱ ይነግሩታል። ንጉሱም በአዋጁ መሰረት ይህንን ነገር የተናገረው ሰው የእውነት ልጁ ጥጥ ወደ ወርቅነት የመቀየር ችሎታ ካላት እጅግ በጣም ውድ የሆነ ስጦታ ይሰጥሃል፣ እንዲሁም ደግሞ እሷንም አገባታለሁ ብሎ ቃል ይገባለታል። ነገር ግን በተቃራኒው ውሸት ሆኖ ካገኘሁት ይሄንን ነገር አንተን እገልሃለሁ ሲለው በጣም ይፈራና ውሸቱን የተናገረውን አይ እውነቴን ነው ልጄ የእውነት ጥጥን ወደ ወርቅነት የመቀየር ችሎታ አላት ብሎ ይዋሻል። በዚህም መሰረት ልጅቷ ትያዝና መታ ፊት ለፊቱ ትቀርባለች። እሷንም በተመሳሳይ ሲጠይቃት አዎ እችላለሁ ትላለች፣ በጣም ስለፈራችና አባቷ እንዳይገደልባት ስለፈለገች። በዚህም መሰረት አንድ በጥጥ የተሞላ ክፍል ውስጥ ትከተታለች። ከዚያም እስከ ነገ ድረስ ይህንን ሁሉ ጥጥ ወደ ወርቅነት የማትቀይሪ ከሆነ አንቺንም አባትሽንም ውሸት ስለተናገራችሁ ገላችኋለሁ፣ ነገር ግን የእውነት ከቀየርሽው እጅግ በጣም ውድ ስጦታ ሰጥሻለሁ። በተጨማሪም ደግሞ እስከ ህይወትሽ ፍጻሜ የኔ ሚስት ሆነሽ አግብቼሽ እኖራለሁ ብሎ ንጉሱ ቃል ይገባላታል። ነገር ግን እቺ ልጅ ምንም አይነት ጥጥን ወደ ወርቅነት የመቀየር ችሎታ አልነበራትም። ስለዚህ እዚያ ክፍል ውስጥ ሆና ተቆልፎባት ማልቀስ ትጀምራለች። ምንድነው የማደርገው አሁን? ወይኔ ጉዴ ፈላ፣ አልችልም እኮ ጥጥ ወደ ወርቅ መቀየር እያለች በጣም እንባዋን እያዘራች ታለቅሳለች። በዚህ ጊዜ ከየት ገባ ሳይባል አንድ በጣም አጭር አስማተኛ ሰው አጠገቧ ቆሞ ታያለች። በዚህም እንዴ በየት በኩል ገባ? እኔ አላየሁክም ስትለው እኔ አስማተኛ ነኝ፣ ልረዳሽ ነው የመጣሁት። ስለዚህ አሁን ችግርሽ ገብቶኛል። ጥጡን ወደ ወርቅ መቀየር እንደማትችይ አውቃለሁ። እኔ ግን ስለምችል በዛ ፋንታ ምን ትሰጭኛለሽ ብሎ ይጠይቃታል። እሷም እናቷ የሰጠቻት ቀለበት ስለነበር ቀለበቱን አውጥታ ይኸው በዛ ፋንታ የምሰጥህ ስጦታ ይህ ነው ብላ ቀለበቷን ትሰጠዋለች። እሱም ቀለበቱን ይቀበልና እየተሽከረከረ እዚያ ቤት የነበረውን በሙሉ ጥጥ ወደ ወርቅነት ይቀይረዋል። በጣም ይገረምና ንጉሱ ሌላ ሁለተኛ ክፍል ውስጥ ይወስዳትና በሁለተኛ ቀን ይሄንን ቀይር ይላታል። በሁለተኛም ቀን ያ ድንክያ አስማተኛ በአጠገቧ ይመጣና ልክ እንደ ከዚህ ቀደም እንዳላት ሁሉ አሁንም ልረዳሽ ነው የመጣሁት፣ ነገር ግን በዛ ፋንታስ ምን ትሰጭኛለሽ ይላታል። አሁንም የአንገት ሐብል ነበራትና የቀራት የአንገት ሐብሏን አውልቃ ትሰጠዋለች። የአንገት ሐብሏን አውልቃ ስትሰጠው እሱም ይቀበልና ልክ እንደተለመደው እየተሽከረከረ ያንን ሁሉ ጥጥ ወደ ወርቅነት ይቀይርላታል። በዚህም በጣም ደስተኛ ትሆናለች። በሶስተኛውና በመጨረሻው ቀን ግን ምንም የምትሰጠው አልነበራትምና በጣም ተጨንቃ ትጠብቀዋለች። በሶስተኛው ቀን ልክ ድንክየው ሲመጣ ዛሬ የምሰጥህ ነገር የለኝም፣ ነገር ግን ነገ ንጉሱን አገባውና ንጉሱን ካገባውት በኋላ እጅግ በጣም ብዙ ሀብት ይኖረኛል። ከፈለግ ወርቅ፣ ከፈለግ ዳይመንድ፣ ከፈለግ በጣም ውድ የተባሉ ነገሮችን ሁሉ ሰጥሃለሁ። ለዛሬ ብቻ እንግዲህ ቀይርልኝ ብላ በጣም ትለምነዋለች እግሩ ላይ ወድቃ። እሱ ግን አይ እኔ የምፈልገው አንድ ነገር ብቻ ነው፣ ያንን የምታደርጊልኝ ከሆነና ቃል ከገባሽልኝ ብቻ ነው ዛሬ የምቀይርልሽ ይላታል። እሷም ለመስማት ጓጉታ
ምን እንዳደርግልህ ነው የምትፈልገው ትለዋለች። እሱም እኔ የምፈልገው ልክ ንጉሱን አግብተሽ የመጀመሪያ ልጅሽን እንድትሰጪኝ ነው የምፈልገው ይላታል። እሷም ሌላ አማራጭ ስላልነበራት በሐሳቡ ተስማማና ያንን ሁሉ ጥጥ ወደ ወርቅነት ይቀይርላታል። ንጉሱም በሶስተኛው ቀን ወደዛ ቤት ሲመጣ ጥጡ በሙሉ ወደ ወርቅ ተቀይሮ ያገኘዋል። እጅግ በጣም ይደሰትና አግብቷት በጣም ድል ባለ ሰርግ አግብቷት መኖር ይጀምራሉ። ኑሯቸውን እየኖሩ እያለ እሷም ልጅ የመውለጃ ጊዜዋ ይደርስና ቆንጆ ልጅ፣ በጣም የሚያምር ልጅ ትወልዳለች። በዚህም ጊዜ ያ ድንክዬ ሰውዬ ቤት ገባ ሳይባል ቤት ውስጥ ገብቶ ታገኘዋለች። በጣም ትደነግጣለች። ለካ ልጇን ለመስጠት ቃል እንደገባች ረስታው ነበረ። እሱን ስታየው ግን ትዝ ይላትና እየተንሰቀሰቀች የፈለግከውን ነገር አደርግልሃለሁ፣ እባክህ ልጄን አትውሰድብኝ፣ የፈለግከውን ነገር አደርግልሃለሁ እያለች ትለምነዋለች። እሱም በቃ እሺ፣ አንድ እድል የምሰጥሽ ነገር ካደረግሽልኝ ልጅሽን አልወስድብሽም፣ ነገር ግን ከዚህ እድል ሌላ የምሰጥሽ ሌላ እድል የለም፣ ይሄንን ካልፈጸምሽልኝ ልጅሽን ታስረክብኛለሽ ብሎ ይጠይቃታል። እሷም እሺ ምንድነው? መሞከር እችላለሁ፣ ምንድነው ስትለው ስሜን ማንም እዚህ ዓለም ላይ የሚያውቀው የለም፣ ስሜ ማን እንደሆነ ካወቅሽ ልጅሽን እተውልሻለሁ ይላታል። እሷም ያላትን አማራጭ ለመጠቀም ብላ በሐሳቡ ትስማማለች። ከዚያም በንጋታው በሀገሩ ያሉ የሷን አሽከሮችና የተለያዩ ወታደሮች በሙሉ ወደ ተለያዩ ሀገራት ሄደው የስም ዝርዝር እንዲያመጡላት ታደርጋለች። የስም ዝርዝሩንም ጽፈው ያመጡላትና ልክ ማታ ላይ ድንክዬው ሲመጣ ማንበብ ትጀምራለች። ነገር ግን ቢነበብ የሱ ስም እዛ ዝርዝር ውስጥ ሊገኝ አልቻለም። በጣም ትጨነቃለች። የሰጣት ቀን 3 ቀን በመሆኑ አንደኛው ቀን አለቀ። ሁለተኛውም ቀን ሌሎች ሀገራት ላይ በሙሉ ያሉ የስም ዝርዝሮችን ታመጣለታለች። ነገር ግን አሁንም ከስም ዝርዝሮች ውስጥ ሊገኝ አልቻለም ስሙ። ሶስተኛውና የመጨረሻው ቀን በጣም አስጨናቂ ነበረ። ምክንያቱም በዚህ ቀን በቃ ስሙን ማታ ከሆነ ልጇ ሊወሰድባት ነው። ከዚያም በኋላ አንድ የሷ አሽከሪ የነበረ ሰው በጣም ደንግጦ ወደ ቤት ይገባል። ምን እንደሆነ ስትጠይቀው እኔ የሚያየሁትን ማመን አልቻልኩም ይላታል። ምንድነው ያየኸው? እስቲ ንገረኝ ተረጋግተህ ስትለው በአንድ ጫካ ውስጥ አንድ በጣም አጭር የሆነ ድንክዬ ሰውዬ እሳት አንድዶ እንደዚህ ሲል ሲዘምር ሰማሁት አላት። እስቲ ምን ሲል ነው የሰማኸው ስትለው ልጅቷ ስሜን አታቅ፣ ልጅቷ ስሜን አታቅ፣ ስሜ ደረባ ደረብራባ፣ ልጅቷ ስሜን አታቅ እያለ በጣም በተመስጦ እየዘመረ ሰማሁት ይላታል። እሷም በዚህ ምክንያት ደረባ ደረብራባ መሆኑ ስሙን ትደርስበታለች። በዚህም በጣም ተደስታ ልክ ድንክዬው ሲመጣ ስምክ ደረባ ደረብራባ እንደሆነ አውቅ ያለው ስትለው በጣም ይደነግጣል። እንዴ ማን ነገረሽ ብሎ በጣም ይደነግጥና ልጁን ሳይወስድባት ይመለሳል። እሷም ከልጇ ጋር እንዲሁም ከንጉሱ ጋር በሰላም በፍቅር መኖር ጀመረች ይባላል። ተረቴ መልሶ አፌን በዳቦ አብሱ።